የጉራጌና ምስራቅ ጉራጌ ዞኖች በጋራ ያዘጋጁት የጉራጌ ሕዝብ ባህል ቋንቋና ታሪክ ሲምፖዚየም በተለያዩ ዝግጅቶች በጉራጌ መዲና ወልቂጤ ከተማ እየተከበረ ይገኛል። ሲምፖዚየሙን የከፈቱት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንዳሻው ጣሰው ዶክተር እንደተናገሩት የጉራጌ ሕዝብ ውስጣዊ አንድነቱን በማጠናከር ከሌሎች ወንድምና እህት ሕዝቦች ጋር ያለውን ትስስር ማጠናከር ይገባዋል አሉ። የዚህ አይነቱ ተግባር ተጠናክሮ መቀጠል እንዳለበት አስገንዝበው የጉራጌ ሕዝብ በትጋት በብልሃትና በታታሪነት የማይታማ ሕዝብ መሆኑን ለኢትዮጵያ ብዝሃነት የራሱ የሆነ ድርሻ አለው ሲሉ ተናግረዋል። ሕዝቡ በሰላም የማይደራደርና ባህሉን በመጠበቅ ከትውልድ ወደ ትውልድ እያሻገረ መሆኑን አንስተው ሲምፖዚየሙ ወጣቶች ከባህላቸውና ከቋንቋ ጋር ትስስር እንዲፈጥሩ እድል የሚፈጥር መሆኑን በመጥቀስ ቋንቋውን ለማሳደግና ለማልማት መስራት ይኖርብናል ሲሉ አክለው ገልጸዋል። አንድነታችንን አጠናክረን በባህል እና በልማት ተደራሽ ለማድረግ የሚጠበቅብንን መስራት ይኖርብናል ነው ያሉት። በሲምፖዚየሙ ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የጉራጌ ተወላጆች እንዲሁም ጥሪ የተደረገላቸው እንግዶች ተሳትፈዋል። የመረጃ ምንጫችን የወልቂጤ ከተማ መንግስት ኮሚኒኬሽን ቢሮ ነው።